ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ሰነበታችሁ። እንግዲህ በባለፈው ፕሮግራሜ በሀገራችን እጅግ ተወዳጅ ከሆኑት መጽሐፍቶች መካከል አንዱ የሆነውን ሱፊዝም በሚለው መጽሐፍ ውስጥ እምነት ሲናገሩት ቀላል ለማድረግ ግን እጅግ ከበደ ነው የሚለውን የሱፊዎችን ወግ ይዤላችሁ ቀርቤ ነበር። በዛሬው ዕለት ደግሞ ከዛው የቀጠለውንና ልብ የሚያበቅለው በህይወት ማሳ ላይ ያብባል የሚለውን ወጋቸውን ይዤላችሁ ቀርብ ያለው። እንግዲህ እናንተም በጥበብ ላይ በመጽሐፍቶች ላይ የምሰራውን ቪዲዮ አበረታቱኝ። ላይክ እና ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድትሆኑኝ ጠይቃለሁ። ያላችሁንም አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ሱፊዎች በጣም በዓለማችን እጅግ ተወዳጅ ከሆኑ አሳቢዎች መካከል የሚጠቀሱ ናቸው። በተለያዩ የጥበብ ስራቸው ዘመን አይሽሬ እና ዘመንን ተሻጋሪ የሆኑ የተለያዩ ጥበቦችን እስከዛሬው ድረስ አሁን ባለንበትም ጊዜ የሚሰራ አስተሳሰባቸውን ድንቅ እይታቸውን ጥለውልን አልፈዋል። እንግዲህ ከነሱ መካከል ደግሞ በዛሬው ዕለት ልብ የሚያበቅለው በህይወት ማሳ ላይ ያብባል የሚለውን ድንቅ አስተሳሰባቸውን ድንቅ ፍልስፍናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ ማለት ፈልጋለሁ። የሱፊዝም ዋነኛ አትኩሮት መንፈሳዊ የሚሉትን መንገድ በጥበብ መከተልና ከዚያ መንገድ የሚያወጣንን ነገርም ጠንቅቀን እንድናውቅ ማድረግ ነው። በውስጣችን ተቀብሮ የሚገኝና በአረበኛው ነፍስ የሚሉት ነገር አለ። በእኛም ነፍስ የምንለው መሆኑ ነው። ይህ ቃል በሱፊዝም ጥበበኞች ሲተነተን እኔነት ይባላል። ለነፍስ ሌሎች ትንታኔዎች በየፈርጁ ቢሰጡትም የኛ አትኩሮት ከእንግዲህ በእኔነት ላይ በሆነው ለጊዜው እሱን እንዘነጋቸዋለን። እንግዲህ በሱፊዝም ነፍስ ወይም እኔነት ክፉውን ለመስራት የሚያነሳሳ ነው ይሉታል። ይህ ደግሞ ራስ ወዳድነት፣ ስግብግብነት፣ ማቆሚያ የሌለው መሻትና ፍላጎት እንዲሁም ትዕቢትን ይጨምራል። ምናልባት አሁን ለምናነሳው ሀሳብ ተስማሚ የሚሆነው ዝቅ ያለው ማንነት የሚለው ይሆናል። ዝቅ ያለው ማንነት በነፍስና ስጋ ጥምረት ምክንያት የሚፈጠር ነገር አይደለም። ነፍስ፣ ስጋ ንጹህና በራሳቸው ነቀፋ የማይገኝባቸው ናቸው። ነፍስና ስጋ ንጹህና በራሳቸው ነቀፋ የማይገኝባቸው ናቸው። ይሁንና ነፍስ በስጋ በታቀፈ ጊዜ የነፍስን ተፈጥሮ ዘንግተን ከዓለም ጋር እንዘልቃለን። በዚህም ሂደት ስግብግብነት፣ ስጋዊ ፍላጎትና ኩራት መገለጫችን ይሆናል። በመንፈሳዊ ጎዳና ላይ ስንዘልቅ ግን ለእኛ የተሻለ የምንለውን ነገር በግልጽ ማወቅ እንጀምራለን። ስህተትና ጎጂ ናቸው ከምንላቸው ድርጊቶችም ለመራቅ ከራሳችን ጋር ትግል እንገጥማለን። ለምን መታገል አስፈለገን? ለዚህ መልሱ አእምሯችን አንድ ነገር ብቻ ማሰብና ማድረግ ቢችል ኖሮ ይህ ሁሉ ትግል ባላስፈለገ ነበር የሚለው ይሆናል። አእምሯችን የተበታተነ ሆኗል። ትክክል የሆነውን ነገር አእምሯችን ተቀብሎት ቢያምነውም ዝቅ ያለው ማንነታችን ተቃራኒውን እናደርግ ዘንድ ይገፋፋናል። ትክክለኛው ነገር በግልጽ ቢታየን እንኳን ዝቅ ያለው ማንነታችን እንረሳው ዘንድ ይጋርደናል። ነፍሳችን እንደሚገባ ተወዝ ዘንድ ዝቅ ያለው ማንነታችን እንዴት እንደሚሰራና እንደሚያስብ ከተረዳን ስለ ማንነታችን ከማወቅም ባሻገር ለማንነታችንም ክብር እንድንሰጠው ያደርጋል የሚሉን ሱፊዎች ዝቅ ስላለው ማንነታችን ሊያካፍሉን ተነስተዋል። መነሻችን ሱፊ ሆጅዌር በሚነግሩን ቁም ነገር ይሆናል። ሆጅዌሪ ዝቅ ያለው ማንነትን እንዳይጥ ሆኖ አየሁት ይላሉ። ማንነትን ንገረኝ ብዬም አጥብቄ ያዝኩት። እሱም እንዲህ ሲል መለሰልኝ፣ በመንገዳችሁ ላይ ለሚያተኩሩት ጥፋት ነኝ፣ ክፋትን ይፈጽሙ ዘንድ አነሳሳቸዋለሁና። የፈጣሪ ወዳጅ ለሆኑት ደግሞ መዳኛቸው ነኝ። እኔ ባልኖር ኖሮ በንጽህናቸው ይኮሩ፣ በድርጊታቸው የሚታበዩ ነበር። ነገር ግን እኔን በውስጣቸው ሊመለከቱኝ ኩራታቸው ሁሉ ለቋቸው ይሄዳል። በካሽኒ ምሳሌው አባባል ወደ ሌላው ታሪክ እናልፋለን። በአብዛኛው ውጫዊ ማንነታችን ከውስጣዊና ዝቅ ካለው ማንነታችን ይለያያል። ሰዎች ባሉበት ቦታ ገጽታውን ቅንነት አላብሶ በምስጋና እያሞቀ ልባቸውን ይሞላና እነሱ በሌሉበት ግን በተቃራኒው ሲያዋርዳቸው ይታያል። ዝቅ ያለው ማንነት ልዩ ባህሪ ይሄው ነው። ወደ ሱፊው መምህር ሼህ ሙዛፈር ታሪክ ስንሻገር የሱፊው መነኩሴ የገጠመኝ ያጫውቱናል።
ሱፊው መነኩሴ አንድ ማለዳ ከደጁ ቆሞ እየጸለየ ባለበት ሰዓት ከአንድ ባለጸጋ በደጁ ሲያልፍ ይመለከተውና በመነኩሴው ቅንነትና በተለይም ለአምላኩ ባለው መሰጠት ተማርኮ አንድ ከረጢት ወርቅ ሊሰጠው ይወስንና ይጠጋዋል። መነኩሴውም ጌታው፣ ይህንን ያህል ወርቅ መቀበሌን መጀመሪያ ትክክል መሆኔን ማረጋገጥ አለብኝ። እውነት ባለጸጋ ሰው ነህን? ከዚህ በላይ ወርቅ እስከ ቤት አለህን? ይለዋል። አዎ፣ ቢያንስ በቤቴ 1000 ወርቅ መኖሩን ላረጋግጥ ልወዳለሁ በማለት ባለጸጋው መለሰ። 1000 ተጨማሪ ወርቅስ ብታገኝ ትወዳለህን? በማለት መነኩሴው መልሶ ጠየቀው። እሱማ እፈልጋለሁ፣ በየዕለቱ የምተጋው ጥሪቴን ይበልጥ ለማብዛት እኮ ነው አለ። የምትመኘውን 1000 ወርቅ ብታገኝም ሌላ 1000 ወርቅ እንዲኖር ደግሞ መመኘት አታቆም በማለት መነኩሴው እንደገና ጠየቀው። ትክክል ነው፣ በየቀኑ ጥሪቴ እንዲበዛ ከመስራትም በላይ ጸልያለሁ አለው። ይህን ጊዜ መነኩሴው የወርቁን ከረጢት ወደ ባለጸጋው እየገፋው፣ ወንድሜ ራስህን እንደ ባለጸጋ እኔን ደግሞ እንደ ድሃ ቆጥረህ ይህን ወርቅ ልትመጸውጠኝ መነሳት አስገራሚ ነው። እኔ ፈጣሪ የሰጠኝን በቂ ነው ብዬ የምኖር ባለጸጋ ነኝ። አንተ ግን የቱንም ያህል ሀብት ብትሰበስብ በቃኝን የማታውቅ እርካታ የራቀንህና ለአምላክህ የምታቀርበው ጸሎት ሁሉ ስጠኝ ብቻ ሆኖ ቀርቷል በማለት አሰናበተው። ዝቅ ያለው ማንነት እንግዲህ በዚህ ባለጸጋ ነፍስ ውስጥ በሚገባ ተገልጦ አየነው በማለት ሼህ ሙዛፈር ወጋቸውን ይቋጫሉ። ዝቅ ያለው ማንነት እንደ እሳት ነበልባል ነው የሚሉን ደግሞ ባካራዚ ናቸው። የእሳት ነበልባል ለአይን ሲታይ ውበት ቢኖረውም የማጥፋትን ብቃቱን ደግሞ በውስጡ ደብቋል። ቀለማቱ የቱንም ያህል ቢያምሩ ማቃጠሉን ግን አትዘንጋ በማለት ዝቅ ያለው ማንነት ተጠንቀቁት ይሉናል። ሱፊው ሰማኒም ዝቅ ያለው ማንነት በሌላ ምሳሌ ያሳዩና የተዋበ ቤተ መንግስት ተገንብቶ አጠገቡ የቆሻሻ መጣያ ካልተሰራለት ጎደሎነቱን ማንም አይቶ ሊመሰክር ይችላል። በአጠገቡ የቆሻሻ መጣያ ያልተሰራለት ቤተ መንግስት አሰራሩ የቱንም ያህል የተዋበ ቢሆን የቆሻሻ መጣያ መስሎ መታየቱ ግን አይቀሬ ነው። እንዲሁ ደግሞ እግዚአብሔር በንጽህና ብርሃን ተጠቅሞ የሰው ልጅ ልብ ሲሰራ ንጽህና የጎደላትን ነፍስም ዝቅ ያለው ማንነት ከአጠገቡ እንደ ቆሻሻ መጣያ ሰርቶለታል። ይሁንና ባለማወቅ ጠባሳ ምክንያት ዝቅ ያለው ማንነት ብዙ ጊዜ ከንጹህ ልብ ጋር አብሮ ክንፍ አውጥቶ ለመብረር ሲሞክር ይስተዋላል። በጥቂቱ ልብ ሲያድፍ ንጽህና ቤቱን የሚገነባበት መሰረት ይሆነዋል። ቀስቱ ቀጥ ያለ ቢሆንም ደጋኑ ማስፈንጠሪያው ጠማማ መሆኑን ልብ ይለዋል። ልቤ ሆይ እንደ ቀስት ቀጥ ያልህ ተወን ዘንድ ይገባል። ነፍስ ሆይ አንቺ ደግሞ እንደ ማስፈንጠሪያው ጠማማ ቅርጽ ያዢ። እርግብ ክንፎቿን ስትዘረጋ በእያንዳንዷ የክንፏ ክፍል ደስተኛ ነች። ነገር ግን ወደ እግሮቿ ደግሞ ስትመለከት ማፈሯ አይቀርም። በእናንተ ውስጥ የሚገኘው ሀፍረት ጥቁር ነጥብ እንደ እርግቧ እግሮች አብራችሁ መኖሩን ይቀጥላል። የሱፊ አንድ ምሳሌ እንሰንዝርና ወደ ሌላው ዝቅ ያለው ማንነታችን ወደምናይበት ታሪክ እንሻገር። ዝቅ ያለው ማንነት ጥላ በአንተ ላይ እንዲያርፍ ማድረግ ከቻልክ ሌሎቹ በአንተ ጥላ ስር ለመኖር ደስተኞች ይሆናሉ። ቀጥሎ የምናየው ታሪክ ደግሞ የሱፊው መምህር የሩሚ ወግ ነው። የድራጎን አዳኝ ነኝ የሚል አንድ ሰው ከዕለታት አንድ ቀን ድራጎን ለማጥመድ ወደ ተራራ ጫፍ ላይ ይወጣል። በተራራው ጫፍ ደርሶ ለሰዓታት ሲያስስ ከዋለ በኋላ በአንድ ዋሻ ውስጥ የሞተ ድራጎን ያገኛል። አዳኙም የሞተውን ድራጎን በወጥመድ ውስጥ ከከተተ በኋላ እየጎተተ ወደ ባግዳድ ከተማ ይዞት ይወጣል። ብዙዎችም ባግዳድ ከተማ ወንዝ አጠገብ ተሰብስበው አዳኙ የፈጸመውን አስገራሚ ትዕይንት ማየት ጀመሩ። አዳኙም ድራጎኑን ከተራራ ጫፍ ላይ አግኝቶ በሳንጃው ወግቶ ከገደለው በኋላ በወጥመዱ አስሮ ይዞት እንደመጣው ለሕዝቡ መናገር ጀመረ። ይሁንና ከጥቂት ሰዓታት በኋላ የድራጎኑን ገላ የባግዳድ ፀሐይ ሲያሞቀው በተራራው ቅዝቃዜ የተኮማተረው ድራጎን መፍታታትና ከክረምት እንቅልፍ መንቃት ጀመረ። ይህን ትዕይንት ተሰብስቦ ይከታተል የነበረው ሕዝብ የድራጎኑን መንቃት ሲመለከት መሸሽ ጀመረ። በሽሽቱም አንዱ ሌላውን እየጨፈለቀ ብዙ ሰዎች ሞቱ። የድራጎኑ አዳኝም በድንጋጤ ቆሞ ሲንቀጠቀጥ በአንድ ጉርሻ ሰለቀጠው። እንግዲህ ዝቅ ያለው ማንነታችሁ እንደዚህ ድራጎን ጨካኝ አውሬ ነው። ቀዝቅዟል እንጂ አልሞተም። የህይወታችሁን ድራጎን ራስን በመግራት በረዶ አቀዝቅዙት። ወደ ባግዳድ ፀሐይ አውጥታችሁ አታሙቁት። ድራጎናችሁ እንደቀዘቀዘ ይቀመጥ። አሻፈረኝ ብላችሁ ብትለቁት ግን ውጡ ያስቀራችኋል። ከዚህ ጣፋጭ የሩሚ ወግ ወደ ሌላ ታሪክ የምናልፈው በአንድ ባህላዊ ምሳሌ ይሆናል። ዝቅ ላለው ማንነታችሁ የሞቱ እነሱ ለፈጣሪ ሕያው ናቸው። ከውጭ ሀገር የመጣ ሼክ አንዱን የሱፊ መምህር ሲጎበኛቸው ወደ ቤታቸው ይመጣና
ስለ እውነተኛው ሱፊዝም በሀገሩ የተማረው እንዲነግራቸው ይጠይቁታል። ሼኩም ፈጣሪ አንዳች በረከት ሲከለክለን በልተን እናመሰግነዋለን፣ ካላክልን ደግሞ እስኪሰጠን ድረስ በትዕግስት እንጠብቀዋለን አለ። የሱፊው መምህር ይህን ሲሰሙ ይሄማ በቤታችን የምናሳድገው ውሻም የሚያደርገው ነው፣ አጥንት ሲሰጠው በልቶ ይተኛል፣ ካልተሰጠው ደግሞ እስኪሰጠው ይጠብቃል ይሉታል። ይህን ጊዜ ሼሁ እንግዲያውስ በእናንተ ዘንድ ያለውን ሱፊዝም ይንገሩኝ ይላቸዋል። ሼሁም አንድ ነገር ስናገኝ ለሌሎች እንሰጣለን ወይም እናካፍላለን፣ ምንም ከሌለን ደግሞ ለሌሎች በረከት ይወርድ ዘንድ በምሕረትና በይቅርታ እንዲጎበኛቸው እንጸልያለን አሉት። በሱፊዝም ዝቅ ያለው ማንነት መገለጫውም ይሄ ነው። ለዚህም ነው ልብህ የሚያበቅለው በሕይወት ላይ ያብባል የሚሉት።